ዛሬ ካሜራችን ወደ እንጦጦ ርዕሰ አድባራት ቅድስት ማርያም ቤተክርስቲያን ነው። እንጦጦ ማርያም ማለት ይች ናት። በስመ አብ ወወልድ ወመንፈስ ቅዱስ። መልአከ ፀሐይ አባ እንቆ ሥላሴ ይባላሉ። መጀመሪያ ላይ ያያችኋት የታላቋ ገዳም የእንጦጦ ቅድስት ማርያም አስተዳዳሪ ናቸው። ላይክ በማድረግ ይሄ ጉዳይ ወደ ሰዎች ሊደርስ ወደ ዓለም ሊደርስ ተባበሩ። ሌላ አንላችሁም። ምክንያቱም አንድን ቪዲዮ አይቶ ዝም ብሎ ላይክ ሳያደርጉ መውጣት የሆነ ድግስ ቤት ሄደህ ድግስ ከበላ በኋላ እግዚአብሔር ይስጥልኝ ሳይሉ እንደ መውጣት ነው የሚቆጠረው። በበጎም ይሁን በመጥፎ ጎን ያየሁትን ነገር እናገራለሁ። ከዚህ ውጪ ከሆነ ግን ሚዲያው እንዲጠላ ነው የሚሆነውና በአካል ያየሁትን ነገር እመሰክራለሁ፣ እናገራለሁ። እንጦጦ ማርያም ቤተክርስቲያን ምን ተፈጥሯል? ሰበር ዜና ነው የሚለው። ያው ታውቃላችሁ ብዙዎቻችሁ ሰበር ዜና ሲባል በጉጉት እንደምትመጡና በጉጉት እንደምትጠብቁ በሩጫ እንደምትመጡ ስለማውቅ ነው ሰበር ዜና ብዬ ርዕስ ያደረኩት። የሆነ ሆኖ እንጦጦ ማርያም ቤተክርስቲያን ምን እየተካሄደ ነው? ከሊቃውንት አንጻር ከልማት አንጻር እናያለን። ትናንትና ጥር 21 አስተርዮ ማርያም በታላቅ ድምቀት ትከበራለች። የት? እንጦጦ ርዕሰ አድባራት ቅድስት ማርያም ቤተክርስቲያን። እኔም እድሉ ገጥሞኝ በዛ ቦታ ተገኝቼ አክብሬያለሁ፣ በረከትም ተቀብያለሁ። ደግሞ በዛው ዕለትም ቀዳሽ የነበሩት የአዲስ አበባ ሀገረ ስብከት ስራ አስኪያጅ አባ ገብረመድህን ናቸው። እሳቸውም ቅዳሴውን በጣም እንደሚችሉ አረጋገጥኩ፣ ታዘብኩ፣ ገርሞኛል። እኔ ብዙ ጊዜ ያየኋቸው ሲያስተምሩ በትምህርታቸው በጣም ቀልብን የሚገዙ እንደሆነ በተደጋጋሚ ሚዲያ ላይ አይቼ ነበር። ትናንትና ግን ደግሞ እዛ ቦታ ላይ ርዕሰ አድባራት እንጦጦ ማርያም ቤተክርስቲያን ውስጥ ሲቀድሱ ሰማ በጣም ነው የተገረምኩት። ድምፃዊም ናቸው። የሚገርማችሁ ነገር እኔ ወድጄዋለሁ። በቃ የቶናቸው የድምፅ አወጣጣቸው እጅግ የሚገርምና ማራኪ ነው እና በዛ ቦታ ላይ እግዚአብሔር ፈቅዶና ወዶ ተገኝቼ እኔም አክብሬያለሁኝ። እዚህ ጋር የማቀርብላችሁ አንድም ነገር ያልሆነ ያልተደረገ ያላየሁትን ነገር አይደለም ማቀርብላችሁ። እንደዚህ ካልሆነ ቻናሉ አደጋ ላይ ነው ማለት ነው እኮ። እንዴት ያላየሁትን ነገር ቦታው ላይ ያልተደረገን ነገር ህዝብ ያላየውን ነገር ወደ እናንተ አላመጣም እና የማቀርብላችሁን መረጃ በትናንትናው ዕለት ጥር 21 እዛ ቦታ ላይ ተገኝቶ ያከበረ ህዝብ ሁሉ ያየውን ጉዳይ ነው እኔ ደግሞ በድጋሜ ወደ ሚዲያ የማመጣው ማለት ነው። በትናንትናው ዕለት ጥር 21 ወደ 10 ምናምን ሊቃውንት በሌሊቱ አገልግሎት ተጋብዘው እጅግ ደማቅ የነበረ አገልግሎት እንደነበረ እዛው ላይ ተመስክሯል። እኔም አይቻለሁ። ይሄ አንድ መልካም ነገር ነው፣ መልካም ተሞክሮ ነው። ለምን እንግዶችን ጋብዞ ቤተክርስቲያኑ በደማቅ አገልግሎት እየከበረ እየተዘመረ እንዲያድር ማድረግ አንዱ ታላቅ ስራ ነው። በእርግጥ ይሄ በየአድባራቱ አሁን እየተለመደ የመጣ ነገር ነው። አዎ በጣም ደስ ይላል። ምክንያቱም የደብሩ አገልጋይ ብቻ ያገልግል ወይም ደግሞ ሲጮህ ይደር ቢባል አንደኛ አገልግሎቱ ሰፊ ነው፣ ድካም ይኖራል፣ ድምቀትም አይኖርም። እንግዳ ሲጨመር ግን የበለጠ ውበቱን ይጨምራል፣ የማለቱ ድምቀት ይጨምራል። ሁሉንም ሊቃውንት ሲጋብዙ ከአንድ ቦታ ብቻ አይደለም የጋበዙት፣ ከሁሉም አይነት ሊቃውንት። ምን ማለት ነው? ከአንድ አካባቢ ተወላጆች ብቻ ሳይሆን እንግዲህ ኢትዮጵያ የሊቃውንት ሀገር ናት። መላው ኢትዮጵያ ሊቃውንት የሚወጣባት ሊቃውንት የሚመነጭባት አገር እንደመሆኗ መጠን ከሁሉም አካባቢ ሊቃውንት ይወጣል። ድምፃዊ አለ፣ ምሁር አለ፣ እጅግ ድንቅ አገልጋዮች አሉ። ስለዚህ ትናንትናም ያየሁት ምንድነው? ከሁሉም አይነት ሊቃውንት ተጋብዞ ያን ቤተክርስቲያን በታላቅ ድምቀት ሲያከብሩ አይቻለሁ። ይህም በቪዲዮ ተደግፎ በክፍል 2 ይቀርብላችኋል።
በተለይ ደግሞ አውደ ምሕረቱ ላይ የነበረው ድምቀት በጣም ማራኪና ውብ ነበረና እሱን ታያላችሁ። አንድ እሱ ነው። ይሄ ከሊቃውንት አንጻር ነው። ምክንያቱም መጨረሻም ላይ አንድ ሊቅ ሲናገር ሰማሁ። ተጋብዞ በቦታው ላይ የተገኘና እንዲህ ሲል ሰማሁኝ። እንጦጦ ማርያም ወደ ቀደመ ክብሯ ተመልሳለች ብሎ በልብ ስብራት ሲመሰክር ሲናገር አየሁና ተገረምኩኝ። እንግዲህ ያ መምህር ይህንን ደብር ድሮ እናውቀው ነበረ፣ እንደዚህ አልነበረ። ዛሬ ግን እግዚአብሔር ይመስገን እድሜ ሰጥቶን እጅግ የሚገርምና የተለየ ነገር አይቻለሁ አሉና ተናገሩ። መምህሩ ስላችሁ በሌሊቱ አገልግሎት ሲያገለግሉ ያደሩ የአንድ ደብር ሊቅ ናቸው። በጣም ገርሞኛል። እንግዲህ አንድ ሊቅ የሚመሰክረው በእርግጠኝነት ወንጌል ልንገራችሁ ለአድርባይነት ለወደድ ባይነት ለምን ብሎ አይደለም የሚናገረው። ምክንያቱም እነዚህ ሊቃውንቶች ማለት ነው የሚያገኙት ጥቅማ ጥቅም እንዳል ነገር የለም ከየትኛው አቅጣጫ፣ ግን ያዩትን ነገር ነው እዛ ይመሰከሩት። አዲስ አበባ ላይ በጣም የተረሳ ሰው አለ ከተባለ ማን ነው? ሊቃውንት ነው የተረሳው። ሊቃውንት ተረስተዋል በየትኛውም ቦታ። ሌላውን ተውትና ዘኬ እንኳን በአግባቡ የማይቀርብበት ሁኔታ እያየን መተናል። የት? አዲስ አበባ ውስጥ። ስለዚህ እነዚህ ሊቃውንት የሚናገሩት ያዩትን ነገር ብቻ ነው፣ በዕለቱ የተደረገውን ነገር ብቻ ነው አይተው የሚመሰክሩትና በዚህ ተማመኛለሁ። እና እዛ የተገኙት አንድ ሊቅ የመሰከሩት ምስክርነት ነው። እንጦጦ ማርያም ወደ ቀደመ ክብሯ ተመልሳለች። ወደ የትኛው? ወደ ጥንቱ፣ ወደ አጼዎቹ ዘመን። በአጼዎቹ ዘመን ሊቃውንት የነበራቸው ክብር ይታወቃል፣ እንዳሁኑ አይደለም። ያን ነገር አንስተው ነውና በዛሬው ዕለትም እንጦጦ ማርያም ያገለገልኩ ማደሬ ደስ ብሎኛል፣ ብዙ ማራኪና ሳቢ ነገሮችን አይቻለሁ፣ ከዚህ በኋላ እኔም እየመጣው እንዳገለግል ሆኛለሁ ብለው ሲመሰክሩ አየሁ። መታደል ነው፣ ደስ ይላል። አንድ ነገር ጠቆም ባደርግ ደስ ይለኛል። ሊቃውንት በየትኛውም አጥቢያ ሄደው ሲያድሩ ያገለገሉ እንደዛ ሲያንጸባርቁ ድምቅ ብለው ሲያድሩ ያምራል፣ ያስደስታል። እና ለእንደዚህ ያሉ ሊቃውንት ደግሞ አበል ቢታሰብላቸው ደስ ይለኛል እንደኔ ቢኖራቸው። ምክንያቱም ብዙዎቹ ሊቃውንት አበል እንደማይከፈላቸው ነው። ያን ያክል ረጅም ሰዓት ከምሽቱ 1 ሰዓት ጀምሮ ሌሊቱን ሙሉ ሲያገለግሉ አድረው ጠዋት ለዘኬ እንኳን ክብር የማያገኙበት ሁኔታ ስላለ ግን ከዘኬም አልፎ አበል ራሱ ሊከፈላቸው ይገባል የሚል አቋም አለኝ። ለምን? አንድ ሰባኪ አንድ ዘማሪ ጠዋት ከነጋ ፀሐይ ከወጣ ከነአቶ ከነወይዘሮ ጋር እኩል ጠዋት ቤተክርስቲያን ተገኝቶ ይዘምራል። 30 ደቂቃ 20 ደቂቃ 40 ደቂቃ ትምህርት ይሰጥና የሚከፈለው አበል ደግሞ የተለየ ነው። እጅግ ዳጎስ ያለ አበል ይከፈላቸዋል። ለነማን? ለሰባኪያ ለዘማሪያ። ነገር ግን ደግሞ ሊቃውንቱ ያን ያክል ሌሊቱን ሙሉ ነው ተመልከቱ ያገለግሉ አድረው ጠዋት ላይ አበል አይደለም ዘኪ እንኳን በአግባቡ የሚጠጣ ውሃ ነገር እንኳን በአግባቡ የማይቀርብበት ሁኔታ ብዙ ቦታ ላይ ስለተረዳው እንደዚህ ያሉ ነገሮችን ብትለማመዱ ለማለት ፈልጋለሁ። እነማ የደብር አለቆችና ጸሐፊዎች እና ትናንትና ግን ከዚህ በተለየ መልኩ አይቻለሁ ተረድቻለሁ ማለት ነው። እዛ ቦታ ላይ ሊቃውንቱ ከሌሊቱ ጀምሮ እስከ መጨረሻ ድረስ በክብር እንደተሸኙ እኔ የአይን ምስክር ነኝ ልላችሁ ፈልጌ ነው። ይሄ ከሊቃውንት አንጻር ነው። ከልማት አንጻርስ ምን አለ? እንጦጦ ማርያም ላይ እንግዲህ የደብሩ አስተዳዳሪ መጀመሪያ ላይ ያያችኋቸው በስመ አብ ብለው ሲናገሩ የሰማችኋቸው መልአከ ፀሐይ እንቆ ሥላሴ የሚባሉ ናቸው። ስለዚህ ይሄ አባት ደግሞ የሚገርመው ነገር እዛ ቦታ ላይ የረዥም ዓመታትን ተቀምጠዋል። ከልማት አንጻርም ከተግባቦት አንጻር ከማህበሩ ካህናቱ ጋራ የተለየ ቁርኝት ካለ እርግጠኛ ነኝ ብዙ እድሜ የመቆየት እድሉ ሰፊ ነው። ብዙ ቦታ ግን የማየው ምንድነው መሰላችሁ? እኔ በማገኘው መረጃ መሰረት አንዳንዶቹ ዓመት እንኳን ሳይሞላ የሚቀየሩበት አጋጣሚ አለ። እንዳው በትልቁ ግፋ ካለ ከቆዩ ደግሞ አንዳንዶቹ 2 ዓመት ነው የሚቆዩት። ይሄ ምንድነው? ቦታው ላይ ሲኖሩ የሚያሳዩት ድክመት አለ ማለት ነው። በማን ነው? በእኔ እይታ ብዙ ቦታ ላይ ልማቶች ቶሎ የማያልቁት አሉኝ። እንደውም አንድ አባት ሲነግሩኝ ማለት ነው
አንድ ቤተክርስቲያን ላይ ልማት በቶሎ የማያልቀው አሉ አለቆች እዛ ቦታ ላይ ስለማይበረክቱ ስለማይቆዩ ነው። ምክንያቱም አዲስ አለቃ ሲገባ ደግሞ ያም አዲስ አለቃ ቦታውን እስኪለማመድ የሆነ ነገር እስከሚሰራ ድረስ ልማት የመጓተት እድሉ ሰፊ ነውና ከዛ አንፃር ብዙ ቤተክርስቲያኖች ተጀምረው 20 ዓመት 15 ዓመት 13 ዓመት 12 ዓመት ያስቆጥራሉ በትንሹ ብለውኛልና ትክክልም ነው። አንዳንዴ ወደ ልማት እዛ ቦታ ያሉት አባት ቢቆዩ ደስ ይላል፣ በተለይ ጥሩ የሚሰሩ ከሆነ ማለት ነው። እና ይሄ መላከ ፀሐይ አባ እንቆ ስላሴ እዛ ቦታ ላይ 4 ዓመትን እንዳስቆጠሩ ነግረውኛል። ግን ይሄ ሰውዬ እዛ ቦታ ላይ ሲቀመጡ ምን ሰሩ ነው? አሁን ትልቁ ነገር አሁን የኔ ዓላማዬ ምንድነው? ይቺ ቤተክርስቲያን በልማት ልትደገፍ ልታድግ ይገባል። እስከ መቼ ድረስ ነው ህዝበ ክርስቲያኑን ነጠላ ዘርግቶ ወይም ደግሞ ጥላ ዘቅዝቆ ደግፉ እርዳታ አድርጎ እየተባለ ልመና የሚለመነው የሚለው ነገር ላይ በጣም ያሳስበኛልና ከዛ አንፃር በነገራችን ላይ ትናንትና እንጦጦ ማርያም ልመና አልተለመነም። ይሄ አንዱ ለኔ ትልቁ ደስታዬ ነው። በጣም ማለት በየቦታው አንዳንድ ሳይ ልመናዎች አሉ። እስኪ ክርስቲያኖች ጣል አድርጉ፣ እንደዚህ ያለ ልማት አለ፣ እንደዚህ አለ እየተባለ ሰዎችን በልመና የማሰላቸት ጉዳዮች የማስጨነቅ ጉዳዮችን ስላየው ትናንትና እንጦጦ ማርያም ላይ ልመና አልተለመነም። ይሄ አንድ መልካም አርአያ ነው። ግን ምን ብለዋል መሰላችሁ የደብረ አስተዳዳሪ? እኔ ልመናን አልደግፍም፣ ልመናን አላበረታታም። አሁንም እዚህ ቦታ ላይ ብር ጣሉ ብዬ አላስጨነቃችሁም። ይሄ የኔ አቋሜ ነው። ግን ብለው አቅም ያላችሁ መርዳት የምትችሉ ፍላጎቱ ካላችሁ ብለው የደቡን አካውንት ሲነግሩ ሰምቻለሁ። ይሄ ነው መሆን ያለበት። ከዛ በኋላ እግዚአብሔር የወደደው የፈቀደው ደግሞ አቅም ያለው ይረዳል፣ ያግዛል እንጂ ከዛ ውጭ ግን ጥላ ዘቅዝቆ ማስጨነቅ። ታቦት ተሸካሚዎች ደግሞ አሉ፣ ካህናት አባቶች እዛ እየተንቀጠቀጡ በጎን ደግሞ እባካችሁ ይሄን ያክል አድርጉ ምናምን እየተባለ መለመን የለበትም። ይሄን ነገር ትናንትና አይቻልም። አባ እንቆ ስላሴ እዛ ቦታ ላይ ምን ሰሩ? ይሄን ያክል ዓመት ተቀምጠዋልና ምን ሰሩ ነው አሁን ይሄን ያላም የሰሩት ነገር አሁን በተግባር ላሳያችሁ ነው። እንጦጦ ማርያም ቤተክርስቲያን ላይ ወይም ደግሞ ውስጥ ውሃ የሚባል ነገር አልነበረም። ይሄ ትልቅ ድካም ነው፣ ትልቅ ድክመት ነው፣ ትልቅ ችግርም ነው። ቤተክርስቲያን ያክል ነገር አቋቁማችሁ እያገለገላችሁ እየሰራችሁ ቤተክርስቲያን ውስጥ ውሃ የለም ሲባል ይሄ ከባድ ነው። እስከዛሬ ውሃ የሚባል ነገር አካባቢው ላይ አልነበረም። አይደለም ቤተክርስቲያን ውስጥ ማለት ነው፣ ሰፈር ውስጥ እንኳን ውሃ የሚባል ነገር የለም። አሁን ግን ምን ሆነ? ቤተክርስቲያን ውስጥ ውሃ ገባ። ውሃው ከየት መጣ? በብዙ ሚሊዮኖች የሚቆጠር ብር ተከፍሎበት እንጦጦ ማርያም ውሃ አግኝታለች። ይሄ ደስ የሚል ዜና ነው። በቪዲዮ አስደግፌ ይየላችሁ መጥቻለሁ። ተከተሉኝ። እዚህ ጋር ነው ውሃው ተቆፍሮ የወጣው ማለት ነው። አሁን የማሳይህ በተግባር በአካል ተገኝቼ ያየሁትንና በቪዲዮ አስደግፌ ያመጣሁትን ነገር ነው። ውሃው የወጣው እዚህ ውስጥ ነው። ይሄው ተመልከት። እንግዲህ ይሄን ተመልከቱ። እንደዚህ ያሉ ስራዎችን ለመስራት ምን ያክል ብር እንደሚያስፈልግ ያው ይሄው ተስቦ ውሃው ወደ ቤተክርስቲያኗ ግቢ ገብቷል። ስራም ጀምሯል። ውሃው ግቢ ውስጥ መፍሰስ ጀምሯል። ይሄ ደስ የሚል ዜና ነው ወዳጄ። አሁን በየአካባቢው እንደምታውቁት ውሃ ሲቆፈር ምን ያክል ብር እንደሚጠየቅ ይታወቃል። እኔ አንድ ቦታ አውቃለሁ፣ ውሃ አውጡልን ብለው ጠይቀው ሰዎችን 30 ሚሊዮን ብር የተጠየቁ ሰዎችን አውቃለሁ። የዚህኛውን ግን ስንት ብር እንደጨረሰ አልጠየቁም። ብቻ ግን ድሮ ውሃ ወጥቷል። እንጦጦ ማርያም ውሃ አግኝታለች። ከዚህ የበለጠ መልካም ዜና የለም። ምክንያቱም ውሃ የሁሉም ነገር መሰረት ነውና። አንደኛው ውሃውን አየን። ቀጥሎ ምንድነው ምን አይመሰላችሁ? የእንጦጦ ርዕሰ አድባራት ቅድስት ማርያም ቤተክርስቲያን ቤተልሔሟ በጣም ትንሽዬ ነበረች። ትንሽዬ ጎጆ
ደሳሳ ጎጆ በሏት፣ ያው ኩሽና በሏት፣ ከኩሽና የማታንስ ነገር ነበር የነበረችው። አሁን ግን ደግሞ በሚገርም ሁኔታ በፎቅ በባለ አንድ ፎቅ ተሰርቶ አየሁ። ምኑ ቤተልሔሙ። ቤተልሔሙ ብቻ አይደለም፣ ከቤተልሔሙ እስከ ቤተክርስቲያኑ ድረስ እንዴት ነው የሚሄደው? በየት ነው ያለፈው የሚለው ነው የገረመኝ። እንዴት እንደተሰራ አብረን እንመልከት። ይሄ ቤተልሔሙ ነው። ከቤተልሔሙ ተነስተን ወደ ቤተክርስቲያኑ ስንሄድ ይሄንን የመሰለ መንገድ አለ። የቱን የመሰለ ተመልከት፣ ተከተሉኝ። አሁን ከቤተልሔሙ ወደ ቤተክርስቲያኑ እየሄድኩ ነው። ይኸው እንዴት እንደሚያምር። ይሄ እንግዲህ የድሮዋን ቤተልሔም ቀይረው በአዲስ መልክ በህንፃ መልክ የተሰራው አዲሱ የእንጦጦ ማርያም ቤተክርስቲያን ቤተልሔም። የሚገርመው ግን ይሄን መንገድ ወይም ደግሞ ይሄን ፎቅ የሰራው አንድ ግለሰብ ብቻውን መሆኑ ነው ተአምር የሆነብኝ። ተመልከቱ፣ ጣራው ራሱ የተለየ ነው። ያው ያያችሁት። በዚህ ጋር እናልፋለን፣ በዚህ እንወጣለን። አንቲ ውእቱ መሶበ ወርቅ ንጹህ እያልን በዚህች ይኸው በዚህ እንወርዳለን። በዚህች ጋር እንጥፍንልና እንደዚህ ብለን ወደ ቤተ ክርስቲያን ይሄው እዚህ ውስጥ ነው ያለፈው። አያችሁ አይደለም? አያችሁ እንዴት እንዳለፈ ቤተልሔሙ፣ የቤተልሔሙ መንገድ ይሄው ማየት ማመን ነው። በጣም ያምራል። ከግራውንዱ እስከ ጣራው ድረስ እንዴት እንደተሰራ ማለት ነው የቤተልሔሙ መንገድ። በጣም ደስ የሚል ነገሮችን አይቻለሁ። ይሄን ደግሞ አለመመስከር ኃጢአትም ነውርም ነው ወዳጅ። ይኸው እዚህ ጋር መነሻው እዚህ ጋር ነው። ባለ አንድ ፎቅ ነው የተሰራው ለቤተልሔም ማለት ነው። ይኸው በጣም ያምራል። በጣም ጥሩ። በሁለተኛ ደረጃ ይሄንን አየሁ። አንደኛ ውሃ ገብቷል። ሁለተኛ እዛ ውስጥ ያለው ቤተልሔሙ በልዩ መልክ በሚያምር መልኩ ተሰርቶ አየሁ። ቀጥሎ ግን ምን መሰላችሁ? በጣም ደግሞ የወደድኩት ማለት ነው በተለይ ደግሞ ቤተክርስቲያን ራሷን እንድትችል የሚያደርግ መልካም ነገር ነው። ይሄን ተሞክሮ ሁላችሁም ውሰዱት። በተለይ ሱቅ የለንም የምትሉ ቦታ ይዛችሁ ቦታ ያላችሁ ሱቅ የሌላችሁ ሰዎች ቦታ ያላችሁ ዝም ብላችሁ የምታዩ ሰዎች አሁን ይሄንን ታዩና ከዛ በኋላ እናንተም ትቆጫላችሁ። የኔም ዓላማ ይሄ ነው። ቤተክርስቲያን በተፈጥሮዋ ባለሀብት ነች። ይሄ ምንም ጥርጥር የለውም። በኢትዮጵያ ምድር ላይ እጅግ ድንቅ ድንቅ ቦታዎችን ትልልቅ ቦታዎችን የያዘች ተቋም ማን ናት ከተባለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ምክንያቱም ኦርቶዶክስ ተዋሕዶ የኢትዮጵያ መስራች ናት፣ ሀገር ናት። እሷ ደግሞ እንደዚህ ምርጥ ቦታ ካልያዘች ማን ሊይዝ ኖሯል? ሌላው ሁሉ አሁን የሚያዣብበው ሁሉ ትናንትና ከኔ እድሜ ባነሰ የመጣ ተቋም ነው። ስሙን አልጠራውም። ነገር ግን ይቺ ቤተክርስቲያን ቅድስት ተዋሕዶ ጥንታዊት እንደመሆኗ መጠን በዛውም ልክ ደግሞ ምርጥ ምርጥ ቦታን ይዛለች። ደግሞ ይገባታል። ምክንያቱም ሀገር ናት። ያለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር የለም እና ቦታ እያላችሁ ዝም ብላችሁ የምታዩ ሰዎች ግን ምናችሁ ነው የሚያማችሁ? አሁን ሁላችሁም ወደምትቆጩበት ነገር ልወስዳችሁ ነው። ተመልከቱ። አሁን ይሄ ከቤተክርስቲያኑ በር ወደ ቀኝ በኩል ያለውን ነው ማሳያችሁ። ሁላችሁም የምትቆጩበት ደስም የምትሰኙበት ድንቅ ስራ አይቻለሁ። የት? እንጦጦ ርዕሰ አድባራት ቅድስት ማርያም ቤተክርስቲያን ላይ። አሁን ተከተሉ እያያችሁ ከቤተክርስቲያኑ በቀኝ በኩል ያለውን አሁን ማሳያችሁ። ይሄ በሩ ነው። ተከተሉ።
አዎ እጅግ ማራኪ። ይሄ እንግዲህ በአንድ ጎን ብቻ ያለው የሱቁ ክፍል ነው። በአንድ ጎን ብቻ ነው እንግዲህ አሁን ያየነው። ከግራ በኩል ደግሞ አለ። ቤተክርስቲያን ስትሳለሙ ከግራ በኩል ደግሞ የምታዩት ደግሞ እጅግ እንደዚህ ስታንዳርዱን የጠበቀ ሱቅ አየሁኝ። ይሄ ለቤተክርስቲያን ትልቅ እድልም ድልም ኩራትም ነው። ለምን? ቤተክርስቲያን ራሷን እየቻለች ስለሆነ፣ ቤተክርስቲያን ከልመና እየወጣች ስለሆነ። እንግዲህ ይሄ ሱቅ ሲከራይ መልካም ገቢ ያመጣል። ይሄ ደግሞ ቤተክርስቲያኗ በተለያየ ነገር ራሷን እንድትችል የሚያደርግ ነገር ስለሆነ፣ ይሄ ሁሉ ግን እስካሁን ያሳየኋችሁ ከውሃው ጀምሮ እስከ ሱቁ ድረስ የተሰሩ ስራዎች በቤተክርስቲያኑ ወጪ አይደለም ብላችሁ አትገረሙ? ይሄ ትልቅ ብቃትና ጥበብ ነው። ይሄ ሁሉ ልማት የተሰራው በግለሰቦች በጎ አድራጊነት ነው። እንዴት ነው? አሁን እዚህ ጋር ማነሳው ነጥብ ይሄ ነው። ብዙ ግለሰቦች፣ ብዙ ባለሀብቶች ወደ አንድ ቤተክርስቲያን ይሄዱና ይሄን ነገር እኔ ብቻዬን ልስራው ስትባሉ አንዳንድ ሰዎች ሙጭጭ ብላችሁ የማሰጡ ሰዎች እንዳላችሁ መረጃ አለ። ለምን? እኛም አብረን እዛ እንስራ እንሳተፍ፣ ወይም ደግሞ ምን ልበለው እናውካ የምትሉ ሰዎች አላችሁ። በዚህም የተነሳ ያ የጀመራችሁት የልማት ተቋም የጀመራችሁት ስራ ረጅም ዓመት ሳይቋጭ ሳይሰራ እናየዋለን። ለምን? ለግለሰብ አልሰጥም በማለታችሁ ምክንያት ማለት ነው። ይሄው እዚህ ቦታ ግን የተሰራው በግለሰብ ነው። ምክንያቱም የግቢው የአስተዳደር ሰራተኞች አለቃውን ጨምሮ ሌሎቹም ቦታው በግለሰቦች ተይዞ እንዲሰራ ስለፈቀዱ፣ አብሶ ደግሞ የደብሩ አስተዳዳሪ ግለሰቦችን እያመጡ እያሰሩ እንደሆነ ነው ያለኝ መረጃ። በተለይ ደግሞ የንስሐ ልጆቻቸው ታዛዥ በመሆናቸውና እሳቸውን በማስተባበራቸው ምክንያት እንደዚህ ያለ የልማት ስራ ሊሰራ ችሏል። ቦታውን ወይም ደግሞ የልማቱን ጉዳይ ግለሰቦች እንዲሰሩት ስለፈቀዱ ይሄ ነገር በጣም ተወዳጅ ነገር ነው። በየቦታው ሊሰራጭና ሊሰማራ ይገባል። ሰሪ ከመጣ ይሄን ስራ እኔ ብቻዬን ልሰራው እችላለሁ የሚል ከመጣ ልቀቁ፣ ይስሩት። ከዛ በኋላ ተረከቡ። እናንተን የሚመለከተው ምንድነው? መቆጣጠር ብቻ። ልማቱ እንዴት እየሄደ ነው አቅጣጫ ማሳየት ብቻ ነው የሚጠበቅባችሁ እንጂ ልማቱን አብሬ እኔ ልስራው እኔ ላውካ የምትሉ ከሆነ አይሰራም። ከዚህ ውጭ ስትሆኑ ግን ይኸው እንደዚህ ያለ ልማት ታያላችሁ። ስለዚህ እንጦጦ ማርያም ላይ ቤተክርስቲያን የሚደግፍ የልማት ሁኔታዎችን አይቼ መጥቻለሁ። ይሄን ሁሉ እያደረጉ ያሉት ደግሞ ማን ናቸው ካላችሁ መጀመሪያ ላይ ደስ በሚል ልብስ ተከኖ ያያችኋቸው የደብሩ አስተዳዳሪ ደግሞ ዘመናዊ ናቸው። መነኩሴ ወይ ደግሞ የደብሩ አስተዳዳሪ ማለት ነው። ለምን ካላችሁ ብዙ ነገር ሳወራቸው ጠይቃቸው በጣም ግልጽ ሆኖ ነው የሚያወሩት። ምን ድብቆሽ እንዳል ነገር የለም። ያዩትን ነገር ሁሉ ለምሳሌ እንድታዩት የፈለጉት አንድ ነገር አለ። ቤተክርስቲያን እንደገባው ልቤን ድንግጥ ያደረገኝ ነገር አይቻለሁ። ይሄን አብራችሁ እዩልኝ። ይሄንን የታቦቱን ልብስ ሳይ ልቤ ድንግጥ ነው ያለው። በጣም ማራኪ ነው። እጅግ በጣም ማለት የተለየ ነው። በጣም ደስ የሚል መጎናጸፊያ ነውና ስለዚህ ነገር አወሩ። ስለ ታቦቱ ልብስና ራሳቸው ስለለበሱት ልብስ ማለት ነው። ይሄንን ልብስን ልጆች ናቸው አሰርተው ያመጡት የታቦቱ ልብስና ይሄው የኔ የለበስኩትን አሉ። ይሄ አሁን እሳቸው የለበሱት ልብስና አሁን ያያችሁት ደስ የሚለው የታቦቱ መጎናጸፊያ አንድ የንስሐ ልጃቸው አሰርቶ ያመጣው ደስ ይላል። እና በጣም ቀና ከመሆናቸው አንፃር እንግዲህ ይለቀልድ ብዬ አባዬ ዛሬ እንዳው ሙሽራ መስሏል አልኳቸው። እና ምናምን መሰላችሁ እንዴ እኔ እኮ ሁሌ እንደዚህ ነው ምናምን ነገር አሉኝና ደስ አሰኙ። እንደዚህ ዘና ያሉ አባት ናቸው። ዋናው ግን ምንድነው
ንስሐ ልጆቻቸውን እያስተባበሩ የግቢውን ልማት እያስኬዱ እንደሆነ እኔ ምስክር ነው። ምክንያቱም ይሄን ነገር እኔ ብቻ አይደለም አሁን እየተናገርኩ ያለሁት፣ እዛው አውደ ምሕረቱ ላይ በሕዝብ ፊት መስክረዋል፣ ተናግረዋል። ስለዚህ እንደዚህ ያሉ አባቶችን ያኑርልን ነው ማለት እንፈልገው። ደስ ስላለኝ ነው ባየሁት ነገር ብቻ በጣም ውስጥ ስለረካ ነው። በተለይ ግን የታቦቱ መጓነጸፊያ በጣም ልብ ይመታል። ሳያው ድንግጥ ነው ያልኩትና በጣም ማርኮኛል። በትናንትናው ዕለት የአስተርዮ ማርያም የገባ አዲስ ልብስ ነው። እናም ይሄን ልብስ የታቦቱን መጓነጸፊያ ሲያሰሩ ለኔም መቀደሻ ይሁንህ ብለው ልጆቼ ይሄ ወደ 170 ሻካ የፈጀ ልብስ አልብሰውኛል ብለው ይሄ አሁን የምታዩትን ልብሳቸውን ለብሰው እዛ ቦታ ላይ ታቦቱን ሲያከብሩ አይቼ ውዬ መጥቻለሁ ልላችሁ ፈልጌ ነው። ዋናው ነገር ግን ምንድነው? ልማቱ ላይ እየተካሄደ ያለው ነገር በጣም መልካም ነው። የካህናቱን ደሞዝ ኑሮ ይደግፋል፣ ምንም ጥርጥር የለውም። አሁን ያያችሁ ሱቅ ሲከራይ ገቢ ሲያመነጭ ከዚህ በኋላ እርግጠኛ ነኝ እንጦጦ ማርያም የማንንም እጅ አትመለከትም ማለት ነው። በእርግጥ እስካሁንም የምትመለከት አይደለችም፣ ልመናም አላየሁም። ይበልጥ ደግሞ ሌላ ቦታዎችንም ያበረታታል ብዬ ስላሰብኩ ነው። እጃችሁ ላይ ቦታ እያለ ዝም ብላችሁ የምታዩ ሰዎች ካላችሁ ልክ እንደ እንጦጦ ማርያም የተለያዩ አድባራትን ከልማት አንጻር ወደ እናንተ አምጥቻለሁ። አድባራቱን ብቻ አይደለም በዛ ውስጥ ያሉ የደብር አስተዳዳሪዎችን ጭምር እንዴት እየመሩ እንደሆነ፣ እንዴት እያስተዳደሩ እንደሆነ፣ እንዴት በአጭር ጊዜ ልማትን እያከናወኑ እንደሆነ አርአያና ምሳሌ ትምህርት ይሆን እንደውዬ ወደ እናንተ ሳመጣ ቆይቻለሁ። ዛሬ ደግሞ እንደዚሁ የእንጦጦ ርዕሰ አድባራት ማርያምን የልማት ጉዳይና በቦታው ላይ የተካሄዱ ያሉ የሥራ ሁኔታዎችን እንዳው ብዙ ሰዎች ትምህርት ከወሰዳችሁባቸው ብዬ ወደ እናንተ ይየመጣለሁ። መልካም ጊዜ